ጫካ ውስጥ የነበረው ግልገል በግ ከጫካው ወጥቶ ሜዳ ላይ ያለው እርዳታ ፈልጎም ይጮሃል። ሜዳ ላይ ከነበሩት በጎችም አንደኛዋ ድምጹን ትሰማና ወደሱ ለማየት ትሄዳለች። አሁንም የተለከፉ በጎች በኃይለኛው በስተው እየመጡ ነው። እነ ሄነሪም አንድ የውሃ ጉድጓድ መሳይ ያለበት ቦታ ይደርሱና በጎቹ ማለፍ ስለማይችሉ አጥሩን ገብቶ ለመዝጋት ሲቻኮል ሄነሪ እንደ ድንገት ከጉድጓዱ ስር ይንሸራተታል። ዛሬ አብረን ልናየው የወደድነው ፊልም በ2006 ተሰርቶ ለእይታ የቀረበውና በብዙዎች ልብ አንጠልጣይ በመሆኑ የተወደደውን ብላክ ሺፕ የተሰኘው ፊልም ይሆናል። ፈታ ዘና በሉበት፣ ይመቻችሁ። ፊልሙ ሲጀምር በመቶዎች የሚቆጠሩ በጎችን የሚያግድ ገበሬ አባትና አንድ ልጁን እናያለን። ከቆይታዎች በኋላ አንድ ሰውዬ ወደ በጎቹ በረት በመሄድ አንዷን በግ ይገላታል። በጓ በምትሞትበት ሰዓት የምታወጣውን ድምፅ የገበሬው ልጅ ማለትም ሄነሪ ድምጿን ይሰማል። እየፈራ ቢሆንም በጓ ምን እንደሆነች ለማጣራት መሄድ ይጀምራል። እየፈራ ወደ አንድ መጋዘንም ይገባል። ከጣራው ላይ አንድ ደም ሲንጠባጠብ ይመለከታል። ወደ ላይ ቀና ብሎ ሲመለከት በደም የተጨማለቀ የበግ ሰውነት ከላይኛው ጣራ ላይ ይወርዳል። ሄነሪ በድንጋጤ ጩኸቱን ሲያቀልጠው የበግ ሰውነት ለብሶ ሲያስመስል የነበረው ወንድሙ አንገስ ሆኖ ያገኘዋል። አንገስ ሄነሪ ከአባቱ ጋር በጣም ስለሚቀራረቡና ሁሌ አብሮ ስለሚሰሩ ይቀናበት ነበር። ለዛም ነው እሱን ለማስጨነቅ እንደዚህ አይነት ተንኮሎች የሚሰራበት። በድንገትም አንዲት አሮጊት ትመጣና ነገሩን ትመለከትና ከዚህ ነገራቸው እንዲቆጠቡ ትነግራቸዋለች። በአሁን ላይ ትዕይንቱ ከ15 ዓመት በኋላ ያሳየናል። ወንድማሞቹ መኪና ውስጥ ቁጭ ብለዋል። በጎቹ ከዚህ በፊቱ በጣም በብዙ እጥፍ ስለበዙ መኪና እንኳን የሚያሳልፉበት መንገድ አጥተዋልና ወንድምየው እየደወለ እርዳታን ለመጥራት ይሞክራል። ከብዙ ትግል በኋላ መንገድ ያገኙና መኪናው መንገዱን ይቀጥላል። ሄነሪም ረጅም ጉዞን ካደረገ በኋላ ድሮ አባቱ ወደሚኖርበት መንደር ይደርስና ወደ ውስጥ ይገባል። ወደ ውስጥ ሲገባ ትንሽ ያስፈራ ነበር። በየግድግዳዎቹ ላይ የበጎቹ ቅርጽ ተለጥፏል። በድንገትም ድሮ ከአባቱ ጋርና ከወንድሙ ጋር የተነሱትን ፎቶ እያየ ይመሰጣል። በድንገትም የሆነ ሰው ከኋላ ይመጣና መሳሪያ ይደቅንበታል። በጣም እየፈራ ቀስ ብሎ ወደ ኋላ ሲዞር ድሮ ከነሱ ጋር የምትኖረው አሮጊት ነበረች። አሮጊቷም ሄነሪ መሆኑን ስታቅ በደስታ ታቅፏለች። የሞተው አባታቸው ጥሎላቸው የሄደውን ቤት አንገስ ነበር ወርሶት እየኖረ የነበረው። በዛሬው ቀን አንገስ ፕሮግራም አዘጋጅቶ ነበርና ንግግር ለማድረግ እየተለማመደ ነው። በድንገትም ሄነሪ ወደሱ ይመጣና ትንሽ የአእምሮ መጨናነቅ እንደገጠመውና ወደ ሆስፒታልም ሄዶ ዶክተሮችን ሲያማክር የድሮ ነገሮችን የሚያስታውሱን ነገር እንድታደርግ የሚቻል ከሆነ ደግሞ ወደ ድሮ መኖሪያ ቤት እንድትሄድና እዛ ትንሽ ጊዜያቶችን አሳልፍ ብሎኛል። ስለዚህ እዚህ ልኖር ነው የመጣሁት ይለዋል። አንገስ ግን እዚህ ብዙ ስራዎችን ስለሚሰራ እዚህ እንዲኖር እንደማይፈቅድለት ሲነግረው ሄነሪ እየተበሳጨ እዚህ የመኖር መብት እንዳለው ይነግረዋል። በሌላ በኩል ደግሞ አንድ ግራንት የተባለ ሰውዬ ከጓደኛው ጋር በመሆን አንድ ላብራቶሪ ውስጥ ወንጀል እየተሰራ ነው ስለተባሉ እነሱም የአካባቢ ጥበቃ ተሟጋቾች ስለነበሩ ይህንን ላብራቶሪ እየሰለሉ ነው ያሉት። እቺ ሴት አንዳንድ ጠቃሚ ፎቶዎችን ለማንሳት ትሞክራለች። ግራንት ወዲያው ከነበረበት እየሮጠ በመሄድ ዶክተሮቹ ያስቀመጡትን አንድ ብልቃጥ በማንሳት እየሮጠ ወደ ቦታው ይመለሳል። ዶክተሮቹም በድንጋጤ እሱን ማባረር ይጀምራሉ። ግራንትና እቺ ሴት በጫካ ውስጥ እየሮጡ ያመልጡና አንድ ቦታ ላይ ቁጭ በማለት ይደበቃሉ። ግራንት ብልቃጥ ውስጥ ያለውን ነገር ሲመለከተው ነፍስ ያለው የበግ ግልገል ይመስላል። በጣም ይደነግጣሉ። በድንገት ዶክተሮቹ እነሱ ወዳሉበት ቦታ ሲደርሱ ተነስተው እነ ግራንት መሮጥ ይጀምራሉ። ግራንት በድንገት የሆነ ነገር ያደናቅፈውና መሬት ላይ ይዘረራል። ሲወድቅ ብልቃጡ ከእጁ በማምለጡ ምክንያት ብልቃጡ ተሰባብሯል። ውስጡ የነበረው እንስሳም በቦታው የለም። ግልገሉ ከየት መጣ ሳይባል የግራንት ጀርባ ላይ ይወጣና ጆሮውን ይነክሰዋል። ግራንት ሊያስለቅቅ ቢታገል ነገርየው እንደ ቀልድ የሚለቀቅ ነገር አልነበረም። ባለ በሌላ አቅሙ ታግሎም ከላዩ ላይ ግልገሉን ይወረውረዋል። ወደነ ሄነሪ ስንመለስ አንገስ ሄነሪ ይህን ቤት ለቆ እንዲሄድ ስለፈለገ $2 ሚሊዮን በቼክ ጽፎ ይሰጠዋል። ሄነሪ ቤት ውስጥ እየተንጎራደደ አንገስ የአባታቸውን ውድ የሆኑ ዕቃዎችን አውጥቶ እየሸጠ እንደሆነ ይረዳል። ሄነሪም በንዴት ለምን ይህንን እንዳደረገ ሲጠይቀው አንገስም በምላሹ አዲስ የገበሬ ትውልድ እየፈጠረ እንደሆነና የከዚህ በፊቱ ኋላ ቀር ስለሆነ መሻሻል እንዳለበት እንዳሰበ ይነግረዋል። ግራንት በደረሰበት የግልገሉ ንክሻ በጣም ተጎድቷል። አሮጊቷ ለሄነሪ ከዚህ በፊት የነበራቸውን መልካም ጊዜያቶችን ለማስታወስ አንድ ስጦታ ትሰጠዋለች። ለሄነሪም ድሮ ገበሬ መሆን ፈልጋለሁ ሲል እንደነበርና አሁንም ያን ነገር እንዲቀጥልበት ትነግረዋለች። ጫካ ውስጥ የነበረው ግልገል በግ ከጫካው ወጥቶ ሜዳ ላይ ያለው እርዳታ ፈልጎም ይጮሃል። ሜዳ ላይ ከነበሩት በጎችም አንደኛዋ ድምጹን ትሰማና ወደሱ ለማየት ትሄዳለች። ይሄም ግልገል በግ ወዲያው ፊቷን ይነክሳታል። ሄነሪና ጓደኛው ፓል ወደ መጡበት ከተማ ሊመለሱ ነው።
በድንገት መኪናቸው ፊት ለፊት አንዲት በግ ትቆምና አላሳልፍ ትላቸዋለች። ሄነሪም ግራ በመጋባት ወርዶ ሲመለከታት ፊቷ ላይ እንደተነቀሰችና ጉዳት እንደደረሰባት ያያል። የግራንት ጓደኛ ሉናም የነ ሄነሪ ማንነት ስለማታውቅ ፈርታ መሳሪያ ትደቅንባቸዋለች። ግራንት በዛ ግልገል በመለከፉ ምክንያት የሰውን ባህሪ እያጣ ነው። እዛም ጫካ ውስጥ እያለ አንዲት ጥጃ ላይና ቀስ ብሎ እሷን በመጠጋት ወዲያው አንስቶ ይበላታል። እነ ሄነሪ በድንገት ከአንድ ቤት ውስጥ በጣም ኃይለኛ ጭስ ሲወጣ ይመለከታሉ። ነገሩ ምን እንደሆነ የሚያሳስባቸውና ምን እንደተፈጠረ ለማጣራት ወደ ቤት ውስጥ ሲገቡ ቤቱ እንዳለ በደም ተጨማልቆ ነበር። ግራም በመጋባት ላይ ያሉ በድንገት አንድ የተለከፈ በግ ወደ እነሱ ይመጣል። ወዲያውም እየሮጡ ወደ ሌላ ክፍል ይገቡና በሩን ይዘጉታል። የቤቱ ባለቤትም ሞቶ ነበር። በጉ እነሱ ወዳሉበት ክፍል በር ሰብሮ ለመግባት ሲታገል ፓውል መሳሪያውን በማንሳት ቀጥታ ይገለዋል። ከክፍሉም ሊያመልጡ እየሮጡ ወደ ውጭ ሲወጡ በሩ ላይ በጣም ብዙ በጎች አሉ። አማራጭ የላቸውምና ቀስ እያሉ በመሃላቸው መውጣት ይጀምራሉ። ልክ ግን መኪና ውስጥ እንደገቡ ከየት መጣ ሳይባል የተለከፈ በግ ፓውልን ሊያጠቃው ይታገለዋል። ፓውልም እንደምንም መኪናውን ያስነሳና ከጋቢናው ወጥቶ ወደ ኋላ ዕቃ መጫኛው ላይ ይወጣል። መኪናውን በኃይለኛው መብረር ሲጀምር ሁሉም ከመኪናው ላይ ዘለው ይወርዳሉ። እነ ሄነሪ ምን ማድረግ እንዳለባቸው በጣም ግራ ገብቷቸዋል። ላብራቶሪ ውስጥ ከነበሩት ዶክተሮች ውስጥ አንደኛው በተጠቃ በግ ይነከሳል። ግራንት ከጫካው ወጥቶ በመንገዶች ላይ እየሄደ ነው። አንገስ መኪና ውስጥ ሆኖ ይመለከተውና ምን እንደተፈጠረ ስላልገባው ሊረዳው ከመኪናው ይወርዳል። ወዲያውም ግራንት እጁን ነክሶት ከዛ ቦታ ይሰወራል። የሄነሪ ጓደኛው ፓውል በድንገት እጁን ሲመለከት እጁ እየደማ ነው። ሄነሪም ሲደላገጥ አይዞ ተነክሽ አይደለም በጉ ላይ የነበረው ደም ነው እጄ ላይ የሆነው እንጂ ነክሶኝ አይደለም። አሁኑኑ ቆይ ጫማዬን ላስተካክልና ከዚህ ቦታ ሮጠን እንጠፋለን እያለው በድንገት ጫማውን ሲያወልቅ እግሩ ወደ በግ እግር እየተቀየረ ነው። በመቶዎች የሚቆጠሩ በጎችም ከላይኛው ጋራ ላይ ወደ ታች እየሮጡ እየመጡ ነው። እነ ሄነሪም በአቅራቢያቸው ወዳገኙት ቤት እየሮጡ ይገባሉ። የገቡበት ክፍል ዶክተሮቹ የሚመራመሩበት ላብራቶሪ ክፍል ነበር። አንገስም ከውስጥ ብቅ ይላል። ዶክተሮቹን የሚመራቸው እሱ ነበር። አንገስም ነግሬያችሁ ነበርኩ ይህንን ኋላ ቀር የግብርና ስርዓት መቀየር ይኖርብኛል ብዬ አስቤያለሁ እያለው በድንገት አንዷ ዶክተር ትነሳና የሄነሪን ጓደኛ ፖል አንገቱን በመርፌ ትወጋዋለች። እዚህ ከቆዩ ቀጣይ የሆነ ነገር የሚደረጉት እነሱ ስለነበሩ እነ ሄነሪ ሮጠው ከዛ ቦታ ይወጣሉ። አንገስም በጣም ተናዷልና መሳሪያውን ይዞ ይከተላቸዋል። አሁንም የተለከፉ በጎች በኃይለኛው በስተው እየመጡ ነው። እነ ሄነሪም አንድ የውሃ ጉድጓድ መሳይ ያለበት ቦታ ይደርሱና በጎቹ ማለፍ ስለማይችሉ አጥሩን ገብቶ ለመዝጋት ሲቻኮል ሄነሪ እንደ ድንገት ከጉድጓዱ ስር ይንሸራተታል። ነገር ግን ከመውደቁ በፊት ሉና እንደምንም ተጣጥራ ትይዘዋለች። ሄነሪ ወንድሙን ለእርዳታ ቢጠይቀውም አንገስ ምንም ሳይረዳቸው ዝም ብሎ ቆሞ ያያቸዋል። ሉናም ከዚህ በላይ መያዝ ይከብዳትና ሁለቱም ተንሸራተው ጉድጓድ ውስጥ ይገባሉ። ከወደቁበት ሲነሱ በጣም የሚያስጠላ የስጋ ክምር ያለበት ቦታ ነው ያሉት። የተለከፉት በጎች መንደር ውስጥ የሚኖሩትን ሰዎች እያጠቁ ነው ያሉት። ዶክተሮቹ ደግሞ ቅድም በመርፌ ራሱን ያሳቱትን ፓውል ላይ እየተመራመሩበት ነው። ያሽለዋል ብሎ ያሰቡትንም አንድ መድኃኒት ይሰጡታል። አንገስም ወደ ዶክተሮቹ ይሄድና ቅድም ግራንት እጁን ነክሶ ስለነበር የደም ናሙና እንዲመረምሩ ይሰጣቸዋል። እነ ሄነሪ ጉድጓዱ የተለያዩ ክፍሎች ስለነበሩት በአንደኛው በኩል እየሄዱ ነው ያሉት። ከየት መጣ ሳይባል አንድ በግ ሊያጠቃቸው ሲሞክር ሄነሪ በእግሩ ወደ ኋላ ይረግጦና ሉና በቦርሳ ይዛ በነበረው ሻማ ወዲያው ይለኩሱበትና ይቃጠላል። ያቺ አሮጊት የተፈጠረውን ነገር አታውቅምና ለነ ሄነሪ እራት እያዘጋጀች ነበር። አንገስ በዚህ ሰዓት የሆነ ማድረግ ያለበት ነገር እንዳለ ትዝ ይለዋል። ሄነሪና ሉና በሌላ በኩል ከጉድጓድ ውስጥ ወጥተው ከዚህ መንደር እንዴት ማምለጥ እንዳለባቸው እያሰቡ ነው። በድንገት አጠገባቸው ከነበረው ቤት ውስጥ አንድ ጩኸት ይሰማሉ። ቀስ እያሉም ነገሩን ለማጣራት ወደ ውስጥ ሲገቡ እንደ ሰው ቆሞ የሚንቀሳቀስ በጣም የሚያስፈራ ትልቅዬ በግ ያያሉ። ሉና በጉ ላይ ያለውን ልብስ በመመልከት ጓደኛዋ ግራንት ሙሉ ለሙሉ ወደ በግ እንደተቀየረ ትረዳለች። ወደ በግ የተቀየረው ግራንት ሄነሪን ወዲያው ይመታዋል። ሄነሪም አንድ ማጭድ አንስቶ አንገቱን ሊቆርጠው ቢሞክርም ነገር ግን በጣም ኃይለኛ ነውና ምንም ይሆን ነገር አይደለም። ሁለቱም በድንጋጤ እየሮጡ ወደ ውጭ ይወጣሉ። የሄነሪ ጓደኛ የነበረው ፓውልም አሁን እሱም ወደ በግ እየተቀየረ ነው። ዶክተሮቹ ምን ማድረግ እንዳለባቸው እንኳን አላወቁም። ከአቅማቸው በላይ ሆኗል። አንገስ ለጠራቸው የክብር እንግዶች አዲስ የበግ ዝርያ እየፈጠሩ እንደሆነና ስኬታማ እየሆኑበት እንደሆነና ለብዙ ገበሬዎች በጣም ትርፋማ እንደሚያደርግ የውሸት ወሬ እየነገራቸው ነው። በዚሁ ሰዓት ከላብራቶሪው ጀርባ የተለከፉ በጎች ዶክተሮችን እያባረሩ ነው። አንገስም ሌላ እነሱ ያልፈጠሩትን በግ እያሳያቸው ይሄ ነው እኛ የፈጠርነው እያለ እየዋሸ ነው። በመቶዎች የሚቆጠሩ የተጠቁ በጎች ደግሞ ከላይኛው ጋራ እየመጡ ነው። እዛ የነበሩትንም እንግዶች አንድ ባንድ እያባረሩ ይነክሷቸዋል።
አንገስም ባገኘው መንገድ እየሮጠ ለማምለጥ ይሞክራል። ቅድም የተለከሰበትን ቦታ በድንገት ሲያስተውለው እጁ ወደ በግ እየተቀየረ ነው። እዛ የነበሩት ሰዎች እንዳለ እየተበሉ ነው። አሮጊቷ ሴትዮም መኪና እየነዳች ወደ እነ ሄነሪ ስትመጣ እነ ሄነሪ በደስታ መኪና ውስጥ ገብተው ከዛ ቦታ መሄድ ይጀምራሉ። የተረፈ የመንደሩ ሰው ካለ በማለት ወደ አመሻሽ አካባቢ ላይ ወደ አንድ ቤት ሲገቡ ግራንት ሰዎችን እያጠቃ ነበር። ሄነሪም ግራንትን ለማስቆም ይታገላል። ግራንት ግን ወደ ተለከፈ በግ ስለተቀየረ የሚያስቆመው አልነበረም። በድንገትም ሉና ወገቡን ስትወጋው ወዲያው እዛው ጋር ይወድቃል። አሁን ከዚህ ቤት ራሱ መውጣት ከባድ ሆኗል። ምክንያቱም በመቶ የሚቆጠሩ በጎች በሩ ላይ ተደርድረዋል። እነ ሄነሪም በጎቹ ወደ ክፍሉ እንዳይገቡ በሩን ግጥምጥም አድርገው ዘግተውታል። በድንገት ወደ አንደኛው ክፍል ሲሄዱ አንገስን እዛ ክፍል ውስጥ ያገኙታል። ሄነሪም አንገስ የነበረበት ክፍል ውስጥ አንድ በግ ይመለከትና በጉ ላይ ሊተኩስ መሳሪያውን ሲያነጣጥር አንገስ ያልተለከፈ በግ እንደሆነ እየነገረው ያለ ሄነሪ አንገስ እጁን እንደተነከሰ ይመለከታል። በጎቹ በሩን ሰብረው ወደ ውስጥ ለመግባት እየሞከሩ ነው። አንገስ ደግሞ በጎቹ እሱን በደንብ ስለሚያውቁት ምንም እንደማያደርጉት ስላወቀ እኔ በበጎቹ መሃል አልፌ ሄጄ ሄሊኮፕተር ይዤ እመጣለሁ፣ እናንተም መዳን አለባችሁ ይላቸውና በበጎቹ መሃል አቋርጦ ይሄዳል። ሄነሪ በግርምት እያወራ ያለ በድንገት እሱ ራሱ እጁ ላይ እንደተነከሰ ይመለከታል። ሄነሪም አሮጊቷና ሉና ምንም እንዲሆኑ ስላልፈለገ እነሱን ሁለቱ ወደ መኪናው ያስገባቸዋል። ለራሱ ደግሞ ነጭ የበግ ልብስ በመልበስ በበጎቹ መሃል እያቋረጠ ለመሄድ ይሞክራል። ወዲያውም አንድ በግ እሱን ሲመለከተው ሄነሪ በፍጥነት በጉን ይመታዋል። ሁሉም እዛ ጋር የነበሩት በጎች መንቃት ሲጀምሩ ሉና ሄነሪ እንዳይጠቃ ብላ በፍጥነት በያዘችው መሳሪያ በጎቹን መምታት ትጀምራለች። አንገስ ወደ ሄሊኮፕተሩ ገብቶ ሄሊኮፕተሩን ሊያስነሳው ሲል ድንገት ወደ በግ መቀየር ጀመረ። ሄነሪ በተፈጠረው ነገር እየደነገጠ ቢሆንም ቀስ እያለ ወደ ወንድሙ መጠጋት ይጀምራል። ወደ በግ የተቀየረው አንገስ ግን ወዲያው ሄነሪን ማጥቃት ይጀምራል። ሄነሪ ምንም ሳያንገራግር ወደ በግ እየተቀየረ ያለውን ሰውነት ወዲያው ይወገዋል። በዚህ ሰዓት የአንገስ ወደ በግነት መቀየር ሂደት ተቋረጠ። በዚህ ሰዓት ሄነሪ በፍጥነት ሄሊኮፕተሩን ያስነሳዋል። በሄሊኮፕተሩ የፊት ለፊት ተርባይነርም ወደ በግነት እየተቀየረ ያለውን የአንገስ ሰውነት ሲቆራርጠው ወዲያው ሂደቱ ሙሉ ለሙሉ ይቆማል። ከየት መጣ ሳይባል የሄነሪ ጓደኛ ፓውል በሞተር እየበረረ ይመጣል። ዶክተሮቹ ለሙከራ የሰጡት መድኃኒት ሙሉ ለሙሉ ወደ ሰው እንዲመለስ አድርጎት ነበር። መድኃኒቱንም ይዞት መጥቶ ነበርና ወደ በግነት እየተቀየረ ለነበረው አንገስ መድኃኒቱን ሲሰጠው አንገስ ሙሉ ለሙሉ ወደ ሰውነት ተመለሰ። ሄነሪ ሮኬት በማንሳት በጎቹ በጣም ተባስተው የነበሩበት ክፍል ውስጥ ይወረውረውና ከዛ ቦታ እየሮጡ ያመልጣሉ። በቀጣዩ ትዕይንት እነ ሄነሪ ለተለከፉት በጎችም ሆነ እዛ አካባቢ ለነበሩ ሰዎች መድኃኒቱን እየሰጡ ሙሉ ለሙሉ ጤንነታቸው እንዲመለስ እያደረጉ ነው ያሉት። በፊልሙ መጨረሻ ላይም አሮጊቷ ሄነሪ እንዲሁም ሉና ወደ ድሮ ጨዋታቸው ተመልሰዋል። ሰፈሩም ሙሉ ለሙሉ ሰላም ሆኖ እያየን የዛሬ ፊልማችን በዚህ ይጠናቀቃል።